ጀነራሉ ታግተዋል። ያልታሰበ ነገር ተከስቷል። ዲፕሎማሲያዊ ሂደቱ ወደ ከፍተኛ ውጥረት ተሸጋግሯል። ሰላም የተወደዳችሁ ቤተሰቦች፣ አብሮነታችሁን ሰብስክራይብ፣ ሼር ያደረጋችሁ አብራችሁን ቆዩ። የተለያዩ ጉዳዮችን አነሳለሁ። ስለ አሜሪካው አምባሳደር ኤርቪን ማንሴንጋ ወደ መቀሌ ጉዞ እነጋግራለን። በጉብኝቱ የታየው ፖለቲካ ትርኢትና የህወሓት ከፍተኛ አመራሮች አምባሳደሩ ላለማግኘት ያሳዩት ፍላጎት ምንን ያሳያል? ዝርዝሩን አብረን እንቃኛለን። የአሜሪካው አምባሳደር ኤርቪን ማንሴንጋ መቀሌ የገቡት በተለየ ጸጥታ ድባብ ውስጥ ነበር። አሜሪካ በህወሓት አመራሮች ላይ የቪዛ ማዕቀብ ከጣለች በኋላ የተደረገ ጉብኝት እንደመሆኑ ብዙዎች የዲፕሎማሲ ውጤት ይጠብቁ ነበር። ይሁን እንጂ የከተማው ሁኔታና የአቀባበል ስነስርዓት ያልተጠበቀና ግራ የሚያጋባ ነበር። በጉብኝቱ ወቅት ብዙዎቹ አምባሳደሩ ከደብረጽዮን ገብረ ሚካኤል ጋር እንዲገናኙ ይጠብቁ ነበር። ነገር ግን ሊቀመንበሩ በቢሮቸው አልተገኙም። ደብረጽዮን ሆን ብለው ወይ ደግሞ በሌላ ምክንያት ነው ያልተገኙት የሚለው ጥያቄ በብዙዎች ዘንድ እየተነሳ ነው። አንዳንድ መላምቶች ወደ ውጭ ሀገር እንደወጡ ሲጠቁሙም፣ ሌላው ወገን ደግሞ ለጉብኝት ትኩረት እንዳልሰጡ እየገለጹ ይገኛሉ። በሌላ በኩል ጀነራሉ ታደሰ ወረደ ከአምባሳደሩ ጋር በሆቴል ቀጠሮ ቢኖራቸውም በደህንነት አካላት አማካኝነት እንቅስቃሴያቸው ተገድቦ እንደነበረም ተነግሯል። አምባሳደሩ ከጀነራሉ ጋር በአካል ለመነጋገር ቢሞክሩም ሳይሳካላቸው ቀርቶ በመጨረሻም በስልክ ረጅም ጊዜ ማውራት ችሏል ተብሏል። ይህ ሁኔታ በዲፕሎማሲው መስክ የራሱ የሆነ የፖለቲካ መዘዝ ሊኖረው እንደሚችልም ተሰግቷል። ምንም እንኳን አምባሳደሩ ከአቶ አማኑኤል አሰፋ ጋር ቢወያዩም ጉብኝቱ ሙሉ በሙሉ ስኬታማ እንዳልነበረ መረዳት ይቻላል። አምባሳደሩ በህወሓት በኩል የሚደረገው የጦርነት ቅስቀሳም በአስቸኳይ እንዲቆምና ወደ ፕሪቶሪያው ስምምነት እንዲመለሱ በጥብቅ ማስጠንቀቂያም ሰጥቷል። የተወደዳችሁ የሪካ ሚዲያ አዲስ ቤተሰቦች ቻናላችን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ የቀጣይ ቪዲዮዎች እንዲደርሷችሁ ከኛ ጋር ተወዳጁ። በዚህ ሚዲያ አዳዲስና አስተማማኝ መረጃዎችን ወደ እናንተ እናደርሳለን።